ነገር ባይንሽ ነገር ተሸክሜ አኖርሽ ነበር ውጥር ውጥር ነጥር ነጥር ምን አመጣው ባልኩሽ ሰላም የሐዋርያቱ ተከታታዮችና ቤተሰቦች በዚህ ቪዲዮ እንግዲህ አሪፍ ቁም ነገር የሆኑ ቪዲዮችን አካትቼላችኋለሁ የሶሻል ሚዲያ ወሬዎችን ይዘናል አዶናይ መታሰር በጣም አነጋጋሪ የሆነበት ታይም ላይ ነው የምንገኘው ሌላም ቲክቶከሮች እና ጃኒ ምናምን ታስረዋል በተጨማሪ ደግሞ አዝናኝ የሆኑ ቪዲዮችንም በዚህ አብረን የምንመለከት ይሆናል እስቲ ወደ መጀመሪያው ቪዲዮ አብረን እንግባ ስልክሽ ላይ ተለስከመች ራስሽ እንጂ ወቀለ ብሽራት እንዴ እንዴ ይራስሽ ከደም ቤት ልትወለወል እዛ ጋር ጠርጴዛ ቆይ ዘጋላ ራስ ማመስገን እኮ ነው የሚገባሽ እኔ አባይንጣ ወደ ሚደርደር ከሞ አባይ አታይም እንዴ አሳይ ነበር እኮ አሳይ ነበር ያምሻል እንዴ እሺን ማየት ነው ወንድስ ከዚህ በኋላ አይደንቅ ማለት ነው ማንም ሰው ሲውስ አይደን በጣም ወገኖች በጣም የሚያስቅ ነገር ነው ልጅ አስተዳደግ ላይ በጣም ብዙ አይነት ችግሮች እየታዩ ነውና ቀጣዩ ትውልድ ምን አይነት ባህሪ ሊኖረው እንደሚችል አክት የምታረግበት መንገድ ነው አንጻር ልጅ አትመስልም ይሄ ምንድነው መረለቆ ከማሳደግ የሚመጣ ይመስለኛል ያንዳንዱ ልጅ ለሚያደርገው ነገር ኃላፊነት እንዳለበት ግዴታዎች እንዳሉበት የሚያረጋቸው ነገሮች ደግሞ ዋጋን ያስከፍሉ የሚችሉ ነገር እንደሆኑ ከልጅነታቸው ጀምሮ ያስተማረን ካላሳደግን እንደዚህ ቻው እንዳየናት ልጅ ነው የሚሆኑት እና ወላጆች አረ ልጆቻችሁን ዞሮ እኮ እነዚህ ልጆች ራሳቸው ልጆች ናቸው ሲጣፉ ሲበላሹ ዝም ብሎ ማየት ተገቢ አይደለም አሁን በዚህ ደረጃ ያሉ ልጆችን ስንለቃቸው ነገ ትልቅ ሲሆኑ በቃ አሁን እቺ ልጅ ስታድግ አሁን መስመር ካላስያዟት ምን አይነት ልጅ እንደምትሆን አስቡ በጣም አስቸጋሪ ነው እስቲ ወደ ቀጣዩ ቪዲዮ እንለፍ በዚህ ሰዓት ሰበር መረጃ ተሰምቷል ቲክቶከሩ አዶናይና ጃኒ በፌደራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል ታዲያ በፌደራል ፖሊስ በቁጥጥር ስር የዋሉት ለጥያቄ ትፈለጋላችሁ ተብለው በዛሬው ዕለት ነው ታዲያ ይህም በሶሻል ሚዲያ ላይ መነጋገሪያ ሆኗል እንደሰማችሁት ነው እንግዲህ ቤተሰቦች እና በቁጥጥር ስር ውለዋል ያሳዝናል ሰው ልጅ ሲታመም ሆስፒታል ሲገባና ታስሮ እስር ቤት ሲገባ ደስ አለኝ ምናምን አይባልም በጣም ያሳዝናል ፈጣሪ እንግዲህ ያቀለላቸው ስራቸውን ነው የሚባለው እንግዲህ የታሰሩበት ምክንያት ምንም ጥፋተኛም ይሁኑ አይሁኑ መንግስት የራሱን የማጣራት ሂደት እንደሚያደርግ ተስፋ እናደርጋለን ዞሮ ነገሩ ፖለቲካዊ ይዘት ሃይማኖታዊ ይዘት እንዳይዝና ልጆቹ የታሰሩበት ምክንያት ሙሉ በሙሉ ግልጽ ለህዝብ ቢሆን ጥሩ ነው ባይነኝ ምክንያቱም በሶሻል ሚዲያ ላይ ሁሉም የራሱን መላምት እንዳይሰጥ ማለት ነው ለዚህ እንግዲህ ሌላም እስቲ ተጨማሪ በዚህ ዙሪያ ላይ ቪዲዮችን አካይዣለሁ እነሱ ላይ ደግሞ ተጨማሪ ምናወራ ይሆናል ማለት ነው እስቲ ወደ ቀጣዩ ቪዲዮ እንለፍ በጣም ነው ደስ ያለኝ ምክንያቱም በዛሬው ዕለት የኢትዮጵያ ፌደራል ፖሊስ በባለፈው የቲክቶክ ክሬቲቭ አዋርድ ላይ አፈንጋጭ አልባሳት ለብሰዋል ብሎ ያሰባቸውን ግለሰቦች በቁጥጥር ስር አውሏል ድምጻችን ተሰምቷል ድምጻችን እንደማይሰማ ያሰባችሁ ምን ብንናገር ምን እናመጣለን የት እንሄዳለን ብላችሁ ተስፋ በመቁረጥ የተናገራችሁ ሰዎች አያችሁ አንድ ሰው ብቻውን ሲሆን ምንም አያመጣም ግን አንድ ላይ ስንጮ ውጤት አለው ልላችሁ ነው እነዚህ ልጆች ከመታሰራቸው ጋር አይደለም ጉዳዩ ግን የምናረጋው በግዴለሽነት ሶሻል ሚዲያ ላይ የምናረጋቸው ያንዳንዱ ነገሮች ትውልድም ፖይዝን ነው የሚያረጋው ይመርዛልና በኃላፊነት እንድናደርግ ማስተማሪያ ይሆናል የሚቀጥለው ማንንም እየተነሳ የፈለገውን ነገር እንዳያደርግ ለአእምሮ የሚመች ሰዎችን መስመር ሊያስይዝ የሚችል እንጂ በጣም በቃ ዝም ብሎ ከዛ ያገኘውን ኮፒ ፔስት ማድረግ ማለት አጀንዳ አስፈጻሚ መሆን ማለት ነውና በቀጣይም እንደዚህ አብረን ሆስንል ለትውልዳችን ስንሰራ ነው ገብቷቸዋል ደና ነገር የሚመጣውና I'm so happy በጣም በእውነት ወገኖች እንግዲህ እንደሰማችሁት ነው ፍቅር ይልቃል ትባላለች ብዙ ጊዜ
በሚዲያዎች ላይ እንደዚህ አይነት ሐሳቦችን በመስጠት ትታወቃለች። በጣም እኔ የገረመኝ ምንድነው ራሷ የሆነ የራሷ ዩቲዩብ ቻናል አላት። በጣም ልቅ የሆነ ሴክሹዋል ወሬ ታወራለች እዛ ዩቲዩብ ቻናሏ ላይና ሰው የራሱ እንትን አይታይ አዶናይ እኮ ተናግሯል። ሰው የራሱ ግማት አይታየውም። ማሽቃበጥ ሚዲያ ላይ በስቷል። በጣም ያሽቃበጡ ሰዎች በስቷል። በቃ ጥፋተኛ ነው ብሎ መንግስት ይዞታል። ደስ ብሎኛል ምናምን እንዴት ይባላል? የታሰረ ሰው ሲታሰር እንዴት ሰው ደስ ይሏል? ትክክል ነው። ጥፋት ያጠፉ ከኢትዮጵያ ባህል ውጭ የለበሱ ልጆች አሉ። መታሰራቸው ተገቢ ነው። እንኳን ለምን ታሰሩ አልታሰሩም ለማለት ሳይሆን መታሰራቸው ተገቢ ነው። ከሀገር ባህል ወግና ሃይማኖት ጋር የማይሄድ ነገር ያደረጉ አሉ። መንግስት ደግሞ ያጣራና እንግዲህ የኢትዮጵያ ህገ መንግስት ምንድነው የሚለው የግሩፕ ነፃነት የግለሰብ ነፃነት እስከምን ድረስ ነው የሚሄደው የሚለውን ራሱ ወንጀል መቅጫ ህጉ ላይም የተቀመጡ ራሳቸውን የቻሉ ነገሮች አሉ። እኔ የህግ ባለሙያ ባልሆንም ማለት ነው። ለዚህ ራሱ አጣርቶ መንግስት ወስኖ ያሰማናል። ትልቁ ነገር ደግሞ ምንድነው እኔ የምለው መንግስት ማድረግ ያለበት እነዚህ ልጆች የታሰሩበት ምክንያት ይሄ ነው። ለምን ይሄ ነገር ነገ እንዳይደገም እና መማሪያ እንዲሆን ልጆቹም ተገቢውን ቅጣት መቀጣት ካለባቸው ተገቢውን ቅጣት ግልጽ የሆነ ነገር ቢያደርግ ሌላውንም ወጣት ከታች ያለውንም ከላይ ያለውንም ነገ እንደዚህ አይነት ነገር አደርጋለሁ ብሎ የሚያስበውንም ያስተምራል ባይነኝ። እስቲ ወደ ቀጣዩ ቪዲዮ እንግባ። ታዋቂው ቲክቶከር የአዶናይ እናት በዚህ ሰዓት መልእክታቸውን አስተላልፈዋል። የአዶናይ እናት በመልእክታቸው በመንግስት እምነት አለኝ፣ ልጄ ምንም ያጠፋው ነገር የለም፣ መንግስት አጣርቶ እንደሚለቀው ተስፋ አደርጋለሁ ሲሉ በዚህ ሰዓት መልእክታቸውን አስተላልፈዋል። የዘገበው ቢቢሲ የትግረኛው ክፍል ነው። እንግዲህ እንደዚህ ነው ሰው እናቱ እንኳን ያሉት ምንድነው መንግስት አጣርቶ ተገቢውን ነገር አድርጎ ይለቋል ብዬ አስባለሁ። ምንም ጥፋት አጥፍቷል ብዬ አላስብም እና የኔንም ግል አስተያየት መጨረሻ ላይ ምነግራችሁ ይሆናል። በአዶናይ ጥፋተኛ ነው ጥፋተኛ አይደለም፣ እነ ጃኒስ በልብስ የታሰሩ ጥፋተኛ ናቸው ጥፋተኛ አይደሉም የሚሉትን የምናይ ይሆናል። እንግዲህ በሚዲያ ላይ ከተነገረው ውጪ ሌላ የታሰሩበት ሌላ የሰሩት ወንጀል ካለም እንግዲህ በጊዜ ሂደት ግልጽ የሚሆን ይሆናል። እናቱ እንኳን ያሉት መንግስት ላይ ነው እምነታቸውን የጣሉት። ሰዎች ግን እየወጡ በቃ አደገኛ የደስታ ፌሽታ የሚያሳዩ ሰዎች አሉ። ተቆጠቡ ነው ብሎ በጣም ከኢትዮጵያዊነት የኢትዮጵያዊነት ብሎ እየሰበካችሁ ያላችሁ ሰዎች መልሳችሁ ያን ነገር ስታደርጉ ከኢትዮጵያዊነት የሚጠበቅ አይደለም ያም ነገር ብዬ ነው። ምክንያቱም አንድ ሰው ኢትዮጵያ ብሎ እየጮኸ ባህላችን ሃይማኖታችን ስርዓታችን ወጋችን እያለ ሰው ሲታሰር እልል የሚል ከሆነ ይሄ ምንድነው በቲፎዞና በሆነ ነገር ያን ሰውዬ በጥላቻ ነው ማለት ነው እንጂ ትክክለኛውን ጥፋት ስላጠፋ ትክክለኛውን ቅጣት ይቀጣል በሚል ተነሳስቶ ነው ለማለት ይከብዳል። እስቲ ወደ ቀጣዩ ቪዲዮ እንለፍ። አይ እችንም ያጣ ስንት አለ አባቴ ይሄም ያክል አይታችሁታል። ዳቦና ይሄም ያክል ዳቦ እየበላ ደሞ ዳቦ እንዴት ነው እንትን የሚል ሙልሙል ነው የሚያክለው። እየገመጠ ካለቀሰ ያጣቀም መጥቶ የኛ ሀገር ኢትዮጵያ ውስጡ ባዶ የሆነውን እሱም ቢበላ ምን ሊለው? እስቲ ወደ ቀጣዩ ቪዲዮ እንለፍ። ከፈለች አንቺ ልጅ ናት? አዎ። ባለቤትሽ ስሙ ደስታ ነው? ደስታ ነው። አርፍጮ ላንቺ ምንድነው? አርፍጮ ያንን አና አርፍጮ አባትሽ ነው? ያንን አና ያባ ያንቺ አያት ነው? አሻሞ አያት ነው አርፍጮ? ብርቱካን ማናት? እኔ ነኝ። ፋኒ ነው አክቲንጓ አንደኛ ነው። ተመችቶኛል። ፈን የሚያደርግ ነገር ነው። ያው እንግዲህ እኛ ሀገር ያው
ሃይማኖቱም ምኑም ሁሉ መቀለጃ ሆኗል በዚህ ሰዓት ላይ በሲሪየስ የሚያዝ ነገር እንኳን እየጠፋ ነው ለምን የሃይማኖት የተለያዩውን መሪዎች ድምጹን ባክግራውንድ የምትጠቀሙ የሆነ አንድ ሃይማኖት መሪ ነው እንግዲህ ሁሉም መቀለጃ የሆነበት ሰዓት ላይ ነው ያለ ነው እንግዲህ ፈጣሪ ምን ማለት ይቻላል የተሻለውን ጊዜ ያምጣልን ነው የሚባለው እንግዲህ ይሄንን ቪዲዮ ለዚህ ልጅ አድርሱልኝ እንዲሁም ወላጆች ሆናችሁ በሙሉ ይሄንን ቪዲዮ ጨርሳችሁ ማየት አለባችሁ በደንብ ስለምትጠቀሙበት በዚህ ቪዲዮ ላይ እንደምንመለከተው ይህ ወንድም ልጅነቴን አስታወሰኝ ስለዚህ ከትምህርት ቤት ወደ ቤታቸው የሚመለሱ ልጆችን ላድርሳቸው ልጋብዛቸው ብሎ ይህንን በጎ ተግባር ሲያደርግ እንመለከታለን ተግባሩ በጎ ነው ምንም ክፉ ነገር አላየውበትም ነገር ግን ለዚህ ወንድምም እንዲሁም ለወላጆች ላስተላልፍ የምፈልገው መልእክት በዚህ ዘመን ያሉ ልጆች ሶሻል ሚዲያ በጣም ኢንፍሉዌንስ ያደርጋቸዋል ኢንፍሉዌንሰር ሲያዩ በጣም ለማየትም ከነሱ ጋር ፎቶ ለመነሳትም በጣም ሲጓጉ በብዙ ጊዜ የተመለከትን ይመስለኛል እንግዲህ ከዚህ ነገር ጀርባ ያለው ክፉ ነገር ብዬ ወይንም ደግሞ መጠንቀቅ አለብን ብዬ ላስተላልፍ የምፈልገው መልእክት ይህ ወንድም ከመልካም ነገር ተነስቶ ልጋብዛቸው ላድርሳቸው ብሎ አድርጎ ሊሆን ይችላል ነገር ግን በዚህ ዘመን ምን አይነት ክፉ ነገር እየተደረገ እንደሆነ ያስተዋልን አልመሰለኝም ይህ ማለት ምን ማለት ነው ላድርሳችሁ ብሎ አንዱ ሌላኛው መጥፎ ነገር የሚያደርግ ኢንፍሉዌንሰር ወይም ደግሞ አንድ ሰው መጥቶ እንደዚህ ፒክ ላርጋችሁ ብሎ አርቲስት ሊሆን ይችላል ቲክቶከር ሊሆን ይችላል ሶሻል ሚዲያ በጣም ኢንፍሉዌንሰር ሊሆን ይችላል ላድርጋችሁ ብሎ መጥፎ ነገሮችን ሊያደርግ ይችላል ይህንን የምልበት ምክንያት በዚህ ምክንያት በሃይ ስኩል የሚማሩ ልጆቻቸውን ያጡ ወላጆች በብዙ ጊዜ ድምጻቸውን ሲያሰሙ የደረሱ መረጃዎች ስላሉ ነው ስለዚህ ወዳጆች ለምናደርገው ነገር ጥንቃቄ ልናደርግ ይገባል ምናልባት ልንጋብዛቸው ልናደርሳቸውም ከፈለግን ፐብሊክ ማድረግ ነሰሰር ላይ አይጠበቅብንም ምክንያቱም ዛሬ እነዚህ ልጆች እድል አግኝተው እኮ ከዚህ ኢንፍሉዌንሰር ጋር አብረው ሸኛቸው ጋበዛቸው የኔ እድል ደግሞ መቼ ይደርሰኛል ብሎ የሚጓጉ ልጆች አሉ አንደኛው ክፉ ነገር ያሰበው መጥቶ እንደዚህ ቢያረጋቸውና መጥፎ ነገር ቢደርስባቸው ተጠያቂው ማን ነው ስለዚህ ሶሻል ሚዲያ ላይ ለምናቀርባቸው ነገሮች በጎ ቢሆኑም እንኳን ጥንቃቄ ማድረግ እንዳለብን ልነግራችሁ እወዳለሁ ወላጆችም ልጆቻችሁን ማንንም ሰው ከመንገድ ፒክ እንዲያረጋቸው ላድርሳችሁ ሲላቸው እሺ እንዳይሉ እንቢ ማለት እንዲለምዱ እንድታስተምሩ እንድታስጠነቅቁ አሳስባችኋለሁ ሶሻል ሚዲያ የምትጠቀሙ ወላጆች ለማይጠቀሙም ይሄንን አድርሱ አመሰግናለሁ ይሄን ቪዲዮ ስመለከት ልጁ የተናገረው ነገር ትክክል ነው ቲክቶከሩም ማን የሆነ እንደ ዘፋኝ አይነት ቲክቶከር ነው እሱም ያደረገው ነገርም ስተት አለው ብዬ ብዙም አላስለምን በየዋነትና በቅንነት ነው ያደረገው የተናገረውም ልጅ ቪዲዮና የተዋሳቡን የሰጠው እውነት ነው አሁን ምንድነው ያኛው ልጁ ቲክቶከሩ ያደረገው ስቲፍ ነው የሚባለው ስቲፋኖስ መሰለኝ ስቲፋኖስ ያደረገው በየዋህነት ነው ይሄ በየዋህነት ያደረገው ደግሞ ሌላ ሰዎች ደግሞ ይሄን አይተው እሱ በጣም ፌመስ ስለሆነ ትንሽ ፌመስ የሆኑ እንደዚህ አይነት አድቫንቴጅን ሊጠቀሙ የሚችሉ ሰዎች ደግሞ ይሄን አይቶ ክፉ ነገር ሊያደርጉ ይችላሉ ወላጆች ልጆቻችሁን ማታቁስ ሰው ጋር በሚዲያ ራሱ መታቁስ ሰው ጋር ቢሆን አትግቡ ብሎ ማስተማር ተገቢ ነው ሁለተኛ ደግሞ በጣም ከዚህ እንደዚህ አይነት ሴናሪዮ ይፈጠራል ከሚለው ውጪ በጣም ያሳሰበኝ ነገር ምንድነው ማህበረሰባችን ውስጡ እየተቦረቦረ ነው መተማመኑ እየጠፋ ነው ድሮ እኛ ስናድግ ቤተሰቦቻችን ብቻ አይደለም የኛ ቤተሰቦች የነበሩት ጎረቤቶቻችን የቤተክርስቲያኖቻችን መሪዎች ትምህርት ቤቶቻችን አስተማሪዎች በአካባቢያችን ያሉ ሰዎች በሙሉ በእድሜያችን ከኛ እድሜ ከፍ ያሉት በሙሉ ቤተሰቦቻችን ነበሩ ክፉ ነገር ስናረግ መጥፎ ነገር ስናረግ ሲያዩ ሲከስሱን ወደ ጥሩ ነገር አሁን ግን ትላልቅ ሰው ማይታመንበት ህፃናቱን ወስዶ ትላልቁ አደጋ ላይ የሚጥልበት ዘመን ላይ የተደረሰ ነውና በጣም የሚያሳዝን ደረጃ ላይ ነው ያለነው ይሄ ቪዲዮ እንግዲህ በሁለት ነገር ነው እኔ በቃ ጥቁርና ጨለማ ነገር ነው ያሳየኝ እውነት ነው ጥሩ ነገር ነው ልጁ ያደረገው ግን በሌላ አንግል ይሄን ደግሞ ተማሪዎችን በዚያ መጥፎ ነገር ሊያደርጉ የሚችሉ ሰዎች ይኖራሉ ጥንቃቄ ያስፈልጋል ይሄ ሁለተኛ ነገር ደግሞ ማህበረሰባችን ውስጡ መበርበሩና እምነቱ መጥፋቱ የሚያሳይ ነው በጣም ነው በቃ ልቤ የተሰበረው ሳይ እስቲ ወደ ቀጣዩ ቪዲዮ እንግባ ሰላም ጤና ይስጥልኝ የሰዓቱን ዜና ይዤ ቀርብ ያለው አብራችሁ ቆዩ
ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤት ውሻ ዘንድሮስ የማይሰማው ነገር የለም። ምን ከዚህ በኋላ ምን ይሆናል? በእርግጠኝነት ሰላም ጤና ይስጥልኝ። እናቴ ትችላለህ። እንዴት መጣላችሁ ግን? ይሄ ልጅ አዲስ ኮንተንት ይዞ ነው የመጣው። ዜናን በተመለከተ ሶስት በጣም ስለተመቸኝ ጭራሽ በቆንጨራ ዜና በቆንጨራ ነው። ይመቻል። አሪፍ ኮንተንቱ አሪፍ ነው፣ ደስ ይላል። ያው ፈጠራ ነገር ያስፈልጋል። ሶሻል ሚዲያ ላይ እንደዚህ አይነት ፈጠራ ነገሮች እየጠፉና አሉባልታና መሰዳደብ መነቋቀሩ ሆኖ ነው ሶሻል ሚዲያ ሁሉ በቃ እጅ ያለበት። አሪፍ ነው፣ ተመችቶናል ባዮች ነን። ወደ መጨረሻው ቪዲዮ እስቲ ከመግባታችን በፊት ሰሞኑን ሶሻል ሚዲያ ላይ እየተፈጠረ ያለው ነገሮች በሙሉ ስትመለከቱ ምን እየታዘባችሁ ነው? ምን አይነት አስተያየት አላችሁ የሚለውን ኮሜንት ላይ እየገባችሁ የነ አዶናይ መታሰር የነ ጃኒ መታሰር ምናምን ይሄ የፈጠረው ነገር አለ ግርግር። እስቲ እናንተስ ምን እየተሰማችሁ ነው የሚለው አጋሩኝ ለማለት ነው። በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው፣ ለልጅ ቀለብ ልጁ ለሚበላው ነገር ሌላ ሰው እንዲዳኘው ብሎ ምናምን ወገቡን ታጥቆ የሚቆም ሰው በኢየሱስ ስም ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንስሐ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል። እንዲህ አይነት ሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው የምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጸጸት ብቻ ነው የሚገላችሁ አይደለም፣ ትል ነው የሚወራችሁ። ትል ለህፃን ልጆቻችሁ እናንተ ለምትሰጡት ገንዘብ እንዲላችሁ ታጥ ጋንዲያ። እኔ ግን እውነት ነው ግሴ ብዙ ጊዜ በጣም ሲከነክነኛለሁ። አሁን ለልጁ 2000 እና 3000 ብር በወር መቁረጥ ያልፈለገ ሳይኖሩ ችግር የለውም ስራ ከሌለው እንደው ይታነቅ የሚል ፍርድ እንኳን የለም። እኛም ጭንቅላታችን አይምሮአችንም አይፈቅድም። ነገር ግን ጠበቃ ቀጥራችሁ ያ ብር ቢዘረዘር ቢያንስ ልጁን 2 ዓመት ሊያበላው ይችላል። 2 ዓመት 3 ዓመትም ሊያበላው ይችላል። ልጅ እኮ ነው ከአብራካችሁ ወጣ ከአብራካችሁ ክፋይ ነው። ዘራችሁ ፍሬያችሁ እኮ ነው። ነገ ውሃ ቀባይ እኮ የሚሆናችሁ ይሄ እንደው የሰጣችሁት እንትን እኮ ነው። ልጁ የሰጣችሁት ፍቅር እኮ ነው እንትን የሚላችሁ። አሁን አባት ሲባል ሲደብረው እንኳን ትንሽ የማይዛችሁ እውነትሽን ነው ታለም። ነገር ግን በዚህም ሳይድ በሰውየውም ሳይድ ስናይ ግን እናቶች በተለይ አሁን ሲንግል ማም የሆናችሁ ስለ ባሎቻችሁ ስለ ልጆቹ አባት ጥሩ ነገር እያወራችሁ ነው ወይ? ለልጆቻችሁ ጥሩ ነገር እየተናገራችሁ ነው ወይ? ለምሳሌ አባትህ መልካም አባት ነው፣ የተለያየንበት ጉዳይ ድንገት እንዲህ ዝርዝር አድርጋችሁ ባይናገሩም እኮ በአጋጣሚ በእንዲህ ጉዳይ በነገሮች ባለ መግባባት ነው እንጂ አባትህ መልካም ሰው ነው፣ ጥሩ ሰው ነው። ስለ አባት ጥሩ ነገር ጥሩ ፍቅር ይዞ እንዲያድግ ታደርጋላችሁ ወይ? የሚደግፍ ሰው ካለ የማይደግፍ ሆን ይኸው አሁን ዝርዝር አድርገን ገብተንበታል። እናንተም የበኩላችሁን አስተዋጽኦ ማድረጋችሁን እንዳትረሱ። ይሄም ለእናቶች ነው። አባትየው የመርዳት ግዴታ ያለበት ቢሆንም ልጆች የእናትም የአባትም ፍቅር ኖሯቸው እንዲያድጉ የራሳችሁን ግዴታ መወጣታችሁን እንዳትዘነጉ። መልካም ስለ ቤተሰብ ነገ ቤተሰብ መስርቶ ጥሩ ነገር ይዞ እንዲያድግ መልካም ነገሩ መናገርም መልካም ነገር ነው። ወይ በመልካም ጨርስ። መልካሙ ተበጀ። እንግዲህ የሐዋርያቱ ተከታታዮችና ቤተሰቦች እንደተመለከታችሁት ነው ቪዲዮውን። ያሁሉ ቪዲዮ እንግዲህ አስተማሪ ይሆናል ብዬ ስላሰብኩ ነው ያቀረብኩላችሁ። በየቦታ ልጆች ወልዳችሁ ልጆቻችሁን ሰፖርት የማታረጉ ምንም ቢሆን ከናትየው ጋር ምን አይነትም ጸብም ቢኖራችሁ የተለያዩ ነገሩን ቢኖርም ልጆቻችሁን እስከ ፍርድ ቤት ሄዳችሁ የምትከራከሩ እንግዲህ ልጅቷ የተናገረችውና ልጁ ከተናገረው በላይ እኔ ምንም ጨምሬ ልናገር አልችልም። በጣም አሪፍ መልእክት ዛሬ የቀኑ ጥሩ አሪፍ መልእክት ነው ብዬ ነው መጨረሻ ላችን ቪዲዮ ያቆየውላችሁ። እንደምትወዱትና በአካባቢያችሁ በዙሪያችሁ እንደዚህ የሚያደርጉ ሰዎችን ደግሞ በማስተማር በማውገዝም ሊሆን ይችላል በማስተማር ሊሆን ይችላል ወደ መስመር ውስጥ እንደምትመልሱ ተስፋ አደርጋለሁ። እስካሁን ስለተከታተላችሁኝ እያመሰገንኩ እኔ ሐዋርያው ነኝ ከሐዋርያው ዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ። ከተመቻችሁ ደግሞ ለወዳጅ ዘመዶቻችሁ ሼር ያረጋችሁ ቤተሰብ እንድትሆኑ አመሰግናለሁ።
Boom, 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 boom. Bye. Goodbye.